ከተነሳ ከጥቂት ሰከንዶች በኋላ የህንድ ኤር ንብረት የሆነው ቦይንግ 787 አውሮፕላን በድንገት ከፍታውን ስቶ በመከስከሱ ከ260 በላይ ሰዎች በአደጋው ህይወታቸው ሊያልፍ ችሏል። ለመሆኑ AI 171 በረራ ምን ገጠመው? እንዴት ሊሆን ቻለ? ድንገተኛ አደጋ ብቻ አይደለም የአቪዬሽንን ዓለም የሚያናውጥ እንቆቅልሽ እንጂ። ውድ የአቤቱ ቀን ተከታታዮች በዛሬው ቪዲዮ ከ3 ቀን በፊት በሚያሳዝን ሁኔታ በህንዱ ኤርላይንስ ቦይንግ 787 አውሮፕላን ላይ ስለደረሰው አስከፊ አደጋ እንዲሁም ምክንያቶች በሰፊው እናያለን። ለማንኛውም ለኛ ልታረጉ ለምትችሉት ቀላሉ ነገር ምንድነው? ሰብስክራይብ ለዚህ እናመሰግናለን። ጁን 12 2025 የኤር ኢንዲያ ንብረት የሆነው ቦይንግ 787 በAI 171 የበረራ መስመር 230 ተሳፋሪዎችንና 12 የበረራ ኦፊሰሮችን ጭኖ መነሻውን ከህንድ አሄድባድ ኤርፖርት ወደ ግዊክ ለንደን ኢንተርናሽናል ኤርፖርት መደበኛ በረራውን ለማድረግ ተዘጋጅቷል። እስካሁን ሰዓት ሁሉም ነገር እንደተለመደው በጥሩ እየሄደ ነው። ዝግጅታቸውን ጨርሰው አውሮፕላኑ ከተነሳ ከ30 ሰከንዶች በኋላ ግን በድንገት ከፍታ መቀነስ ይጀምራል። ምንም አይነት የኢመርጀንሲ ጥሪም ሆነ የሬዲዮ መልእክትም የለም። ሲግናሉም ይጠፋል። አውሮፕላኑም ከኤርፖርቱ በቅርብ ርቀት በሚገኘው የቢጂ ሜዲካል ኮሌጅ የተማሪዎች ማደሪያ ህንጻ ላይ ይከሰከሳል። ከባድ የሆነ ፍንዳታ ያስከተላል። አውሮፕላኑ ከ125,000 ሊትር በላይ ነዳጅ ጭኖ ስለነበረ እሳቱ ከህንጻዎች አልፎ በመኪናዎች ላይ እንዲሁም በአካባቢው ላይ ትልቅ ፍንዳታን ፈጥሯል። 241 ሰዎች ህይወታቸውን ያጡ ሲሆን እንደተለመደው አንድ የህንድ አክተር ግን ተርፏል። ቪሽዋሽ ኩማር ራሜሽ ይባላል። እኛው ማለታችንን ሳይሆን ካስት ያልተደረገውን በትውልድ ህንዳዊ በዜግነት እንግሊዛዊ የሆነውን በፕሌኑ የአደጋ ጊዜ መውጫ አጠገብ ነበር የተቀመጠው። ታምራዊ ሊባል በሚችል ሁኔታ ከጥቂት ጭረት ውጪ ምንም ሳይሆን ሊተርፍ ይችላል። ይገርማል። ያው የህንድ ፊልም እውነት ሲሆን ግን እንዴት ይሄ ሁሉ ጥፋት ያስከተለው የፕሌን አደጋ ሊከሰት ቻለ? እስካሁን በተደረገው ጥናት የፕሌኑ ሁለቱም ሞተሮች በክስተት ከጥቅም ውጪ እንደሆኑ ነው። በዚህ ፕሌኑ አውቶማቲካሊ ኤር8 ራም ኤር ተርባይን የሚባለው በአጠቃላይ ድንገተኛ አደጋ ጊዜ ኃይል የሚሰጥ ሲስተም አክቲቭ ቢያደርግም የበረራ ሰራተኞቹ አፋጣኝ ምላሽ ለመስጠት በቂ ጊዜ ባለማግኘታቸው አደጋው እንዲከሰት ምክንያት ሆኗል ይላል። በአሁኑ ሰዓት የፕሌኑ መከስከስ መንስኤ ይሆናሉ ያሏቸው በርካታ ምክንያቶች እየመረመሩ ነው። ላይክ የፍላፕ አለመመለስ፣ የፓይለት ስህተት፣ ኤክስተርናል ቴምፕሬቸር እና የአውሮፕላኑ ክብደት። እንደውም ስለ ፕሌኑ ክራሽ ፖስት ሳይ ትንሽ ፈገግ ያረጋኛል ኮሜንት ላጋራችሁ። እንደውም ምን ነበር ያለው? ያ ነው እንዴ ህንዶች በጣም ኮተታቸው አልክ ማለትና እንደውም ፕሌን ውስጥ ላሞቻቸውን ይዘው መግባት ነው የሚቀራቸው አይደል? ፈታን ያረጋቸው በጣም በቃ አቃቸው ከመዛቱ የተነሳ ማለት ነው። በነገራችን ላይ ፕሌኑ የቴክኒክ ችግር ከነበረው ብለው ራሱ ቦይንግ NTSB FAA እንዲሁም የህንድ ባለስልጣናት በጋራ እየሰሩ ነው። ሌሎች የአቪዬሽን ባለሙያዎች ደግሞ በሶሻል ሚዲያ ከተጋራው ቪዲዮ በመነሳት የአደጋው መንስኤ በርድ ስትራይክ ወይም ፊውል ኮንታሚኔሽን ነው እያሉ ይገኛሉ። እስኪኛ ደግሞ ሁለቱ አይነቶች ምን ማለት እንደሆኑ እንመልከት። በርድ ስትራይክ የሚከሰተው ወፎች በበረራ ላይ ከሚገኙ ፕሌን ጋር ሲጋጭ ማለትም ሞተር ውስጥ በመግባት ከአብራሪ መስኮት ጋር ወይንም ከሌላ ሴንሲቲቭ ፓርት ጋር ሲጋጩ ነው። ይህም በአብዛኛው በመነሳት ወይም በማረፍ ላይ የሚገኝ አውሮፕላን ላይ ሊከሰት ይችላል። ተጋላጭነቱም ወፎች በኤርፖርት ቅርብ ርቀት ላይ ስለሚበሩ ነው። እንደዚህ አይነት አደጋ ለመከላከል ኤርፖርቶች ከፍተኛ የሆነ ድምጽ በመልቀቅ ወይንም መብራት አንዳንዴ ደግሞ ድሮኖችን በመጠቀም ያባሯቸዋል። ሁለተኛው ደግሞ ፊውል ኮንታሚኔሽን የነዳጅ ብክለት። ይሄ ማለት የጀት ነዳጅ መቆሸሽ ወይም ከሌላ ንጥረ ነገሮች ጋር መቀላቀል ነው። ላይክ ውሃ፣ ቆሻሻ፣ በረዶ ወይም ባክቴሪያ የመሳሰሉት ፕሌን ነዳጅ ውስጥ ሊቀላቀሉ ይችላሉ። በዚህ ምክንያት የፕሌኑ ሁለቱ ሞተሮች ሊበላሹ ይችላሉ። አሊያም ማጣሪያዎቹ በመዝጋት ነዳጅ ወደ ሞተሩ በትክክል እንዳይደርስ ሊያደርግ ይችላል። እነዚህ አይነት ኬዝ በ28 ብሪቲሽ ኤርዌይስ ፍላይት 38 ከዚህ በፊት ተከስቷል። የAI 171 ኤር ኢንዲያ ክስተት አደጋ ብቻ ሳይሆን ለመላው የአቪዬሽን ዓለም የማንቂያ ደውል ነው። ምክንያቱም አሁን በፕሌን አደጋ በጣም እየበዛ ነውና እንደ ICAO ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን ሪፖርት ደግሞ በ2025 የመጀመሪያዎቹ ወራት ብቻ 14 የፕሌን አደጋዎች መዝግቧል። በጣም ብዙ ቁጥር ነው፣ ትንሽ አይደለም በፕሌን። በመጨረሻ አሁን የሚነሳው ጥያቄ ዳግም እንዳይከሰት ከዚህ አደጋ ምን እንማራለን የሚለው ሲሆን
እናንተ ደግሞ ኮሜንት ላይ ሐሳባችሁን አስቀምጡልን። አቤት እውቀት ሚዲያ በአደጋው ሰለባ ለሆኑ ሰዎች የእረፍት ቦታንና መጽናናትን እንመኛለን። ላይክ እና ሰብስክራይብ ማድረግ እንዳይዘነጋ። ሰላም ለሰው ልጆች በሙሉ ይመቻችሁ። ለሰው ልጆች ሁሉ ሰላም